ልጅ ከእናትና ከአባቱ ጋር ሳይሆን ማደግ ያለበት ልጅ በጤናማ ቤተሰብ ውስጥ ነው ማደግ ያለበት። በተለምዶ እናትና አባት መፋታት የለባችሁም። ኢቭን አብራችሁ መኖር ቢያቅታችሁ እንኳን ቢያንስ ለልጆቻችሁ ስትሉ አብራችሁ ኑሩ። ልጆች ይጎዳሉ፣ ልጆች እንደዚህ ይሆናሉ፣ ልጆች ለልጆች ስትይ ቻይ ለልጆች ስል ነው የምኖረው ለልጆች ልጆች በጣም የሚጎዱት ጤናማ ባልሆነ ቤተሰብ ውስጥ ሲኖሩ ነው። ሰላማዊ ኑሮ፣ ንግግር የሌለበት፣ ኩርፊያ የበዛበት፣ መዘጋጋት የበዛበት፣ መጨቃጨቅ የበዛበት፣ አልፎ ተርፎ መደባደብ፣ መመታታት ያለበት ያ ነው ልጆችን በጭንቀት እንዲያድጉ አይምሯቸው እጅግ እንዲታወክ የሚያደርጋቸው። በዚያ ላይ አይምሯቸው ገና የዳበረበት ሰዓት ስላልሆነ ያለ አቅማቸው አይምሯቸው ውስጥ ትራውማ ፈጥሯቸው እንዲያድጉ ያደርጋቸዋል እንጂ ለልጆች ምንም የሚፈይደው ነገር የለም። ምንም ልጆች በፍቅር ነው ማደግ ያለባቸው። ልጆች በሰላም ነው። ልጆች በደስታ ነው። ልጆች ትምህርት ቤት ሲሄዱ ዛሬ ማታ ስገባ ምን ይሆን የሚገጥመኝ እያሉ እየተሳቀቁ የማይኖሩበት አባትም ከውጭ ሆኖ ወይ እናትም ከውጭ ሆና ግን አትሊስት በሰላም የሚገናኙበት ኤንቫይሮንመንት። በሰላም የማይገናኙበት ኤንቫይሮንመንት ከሆነ ራሱ ከናካቴው የሚለያዩበት። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ሞት እንኳን ቢመጣ ሰው ይለያያል አይደለ? ስለዚህ ሰው በቁሙ እንዲሞት ከማድረግ ሰው በቁሙ የሞተ ልጅ ከማሳደግ ተለያይቶ ማሳደግ በጣም የተሻለ ነገር ነው የሚሆነው። ስለዚህ ትኩረቱ ለልጄ ብዬ ነው የምኖረው ነው። ለልጅሽ ጤናማ ቤተሰብ ነው። ስላልቻልኩኝ ብለሽ ራስሽን አሳምነሽ፣ ምክንያቱም ለልጄ ባሽ ቁጥር እያንዳንዱን ነገር ልጁን አላስፈላጊ ኃላፊነት ውስጥ ከተሽ ነው የምታሳድጊው። ለአንተ ብዬ ነው እዚህ ህይወት ውስጥ የምኖረው፣ ለአንቺ ብዬ ነው እዚህ ህይወት ውስጥ የምኖረው እያላችሁ ልጆቻችሁን አላስፈላጊ ጫና ውስጥ ነው የምትከቷቸው። ስለዚህ ለልጅሽ ብለሽ አይደለም የምትኖሪ። ይሄን ሪያሊቲ ማወቅ አለባችሁ። ወጥተሽ መኖር ስለማትቺ ነው አብዛኛዋ ሴት እንጂ አቅም ያላት ሴት የምትችል ሴት ያንን ጫና ልጆቿ ላይ እየፈጠረ ያለውን ጫና ታውቃለች። ስለዚህ ያንን ነገር አትፈቅድም። ስላልቻልሽ ነው። እራስሽ ላይ ነው መጸጸት ያለብሽ። ለዛ ልጅሽን ተጠያቂ አታድርጊ። አንተ ባትኖር ኖሮ ይሄኔ እንደዚህ ኖ ኖ ኖ ኖ ኖ ኖ። አንቺ ነሽ ላይፍሽን ፕላን ማድረግ ያልቻልሽው። ወንድም ብትሆን እንደዛ፣ እኔ ከሴት አንጻር እያወራሁኝ ስለሆነ ነው ዋን ሳይድድ የሆንኩት። ግን አንቺ ነሽ ነገሮችን ማስተካከል ያልቻልሽው። አንቺ ነሽ ስለ ዛሬ ስትይ ስለ ነገሽ ስትይ ትላንትን መስዋዕት ያላደረግሽው፣ ትላንትን ዋጋ ያስከፈልሽው፣ ትላንትን ለዛሬ መልካም ፍሬ መዝራት ያልቻልሽው ለዛ ነው። ምክንያቱም ዛሬን የምታጭው ትላንት የዘራሽውን ነገር ነው። ትላንት ስንፍናሽን ከዘራሽ ዛሬም የዛን ዋጋ ነው የምታጭው። ትላንት መታተርን፣ መስራትን፣ መድከምን፣ ጠንካራ ነገርን ከዘራሽ ደግሞ የዛን ውጤት ነው ዛሬ የምታጭው። በግጥራችሁ ግራችሁ ሞክራችሁ ህይወት ላልተሳካላችሁ ሰዎች ይሄ ነገር አይመለከትም። ሁሌም የዘራችሁት ይበቅላል ማለት አይደለም ነው። ይቀረጭጫል። ገበሬ ቢዘራ እንኳን እህሉ ላይበቅልለት ይችላል በተለያዩ ምክንያቶች። አንዳንዴ በተፈጥሮ በግል ስንፍናም ሊሆን ይችላል። ሌላ ጊዜ ደግሞ በተፈጥሮ ሁኔታ ዝናብ፣ ድርቅ፣ የተለያዩ ምክንያቶች የተነሳ እንደዛ ሊሆንበት ይችላል። ሰው እነሱን አይመለከትም። አፓርት ፍሮም ዳት ግን ለልጆች ቫሊዩ ማድረግ ያለባችሁ ትልቁ ነገር የአእምሮ ጤናቸውን ነው። ከምግብ ከመጠጥ ከሚለብሱት ከሚያደርጉት ነገር ሁሉ አእምሯቸው በሰላማዊ ሁኔታ እያደገ ነው ወይ፣ ጤናማ ልጅ እያሳደግኩ ነው ወይ የሚለውን ነገር ነው ትኩረት ማድረግ ያለባችሁ። ከዛ በተረፈ ግን ትዳር ውስጥ ስትገቡ በአብዛኛው ያለው ነገር ምንድን ነው መሰለ? ሁለት የአእምሮ ቀውስ የስሜት መታመም ያለባቸው ሰዎች የሚገናኙበት ስፍራ ነው። በአብዛኛው ከዚህ በፊት በነበሩ ቪዲዮዎች ላይ እንዳማወራው ብዙዎቻችን ወይ ብዙ ሰው እንዳልኳቸው ዓለም ላይ በአጠቃላይ ኢትዮጵያ ውስጥ ደግሞ ጠቅለል ስናደርገው በአብዛኛው የሳይኮሎጂ ተጠቂ ናቸው፣ የትራውማ ተጠቂ ናቸው። በተለያዩ ምክንያቶች በልጅነታችን ከልጅነት እስከ እውቀት በምንለው ያሳለፍናቸው ህመሞች፣ ጠባሳዎች፣ ቁስቶች፣ የህይወት ትግሎች ባጭሩ ለመረዳት ማለት ነው። እዚህ ለመድረስ እኮ አፈር ድሜ ልሼ እንደዚህ ሆኜ ደቅቄ ይሄንን መከራ ይሄንን አበሳ በዚህ ወጥቼ በዚህ ገብቼ የምትሉት ነገር ሁሉ ነገርየውን እለፉት እንጂ ሁኔታውን እለፉት እንጂ ጠባሳው ግን ይቀመጣል። ያን የተጎዳችሁት ጉዳት ያ ስሜታችሁ ግን ይቀመጣል።
ገብቷችኋል አይደለ? እዚህ ድብቁ አይምሮ ምላችሁ ሰብኮንሽስ ማይንድ ውስጥ ይቀመጣል። ያ ስሜት ካልታከመ የትም አይሄድም፣ እዛው ነው ተቀምጦ የሚቀረው። ስለዚህ ያ ባህሪያችሁን ይቀርጸዋል። እስከ እድገታችሁ እስከ ሽምግልናችሁ ድረስ ይከተላችኋል። ያ ነገራችሁ ወይ አንክሸስ ያደርጋችኋል፣ ወይ አቮይደንት ያደርጋችኋል፣ ናርሲስት ያደርጋችኋል። በጣም ነው ትራውማ ማንነታችሁን የሚቀያይረው እስካልታከማችሁ ድረስ፣ ቴራፒ ጋር እስካልሄዳችሁ ድረስ። ቴራፒ የዘመናዊነት መገለጫ ነው። ባይ ወይ በቀደምት ብዙም አዌርነሱ ስለሌለ ወደ ቴራፒ የሚሄድ ሰው፣ ሳይካትሪስት ጋር የሚሄድ ሰው የአእምሮ ህመምተኛ እንደዚህ የሆነ ኔጌቲቭሊ ነው የሚታየው። አይደለም አይደለም። ምንድን ነው መሰላችሁ አእምሮ ስታደግሙት ስሜታችሁ ሲጎዳ ያ ስሜታችሁን ካላከማችሁት ቁስሉ ይቀመጣል። እኔ በዝንብ ነው የምመስለው። አንድ ጤናማ እጅ ላይ ኖርማል እጃችሁ ላይ ዝንብ ቢያርፍ ምንም አይሰማችሁም ወይ? ላትነኮትም ትችላላችሁ፣ ዝም ብላችሁ ልታባረሩ ትችላላችሁ። የሆነች ቁስል ግን ኖሯችሁ እዛ ቁስላችሁ ላይ ግን ከሆነ ያረፈው ሊጠሰጥሳችሁ ይችላል። ስለዚህ እኩል አይደለም። ገብቷችኋል አይደለም? ስለዚህ ሪሌሽንሽፕ ውስጥ ስትገቡ ደግሞ ኢምፓክቱ ምንድን ነው መሰላችሁ? ትልቁ ስሜት የሚወጣበት ስፍራ ትዳር ነው። ይሄንን ለዩልኝ። ትዳር ውስጥ ስትገቡ ነው፣ ትዳር ላይ ነው ስሜት በጣም የሚፈተንበት ቦታ፣ ስሜታችሁ የሚፈለግበት ቦታ፣ የደስታም፣ የሐዘንም፣ የፍቅርም፣ የብስጭትም፣ የጥላቻ ስሜት የሚወጣበት ስፍራ የት ነው? ትዳር ውስጥ ነው። ልጅ ስታሳድጉ ነው። ከባላችሁ ከሚስታችሁ ጋር ያለው ሁኔታ ነው። ስለዚህ ሰው ትዳርን ከመያዙ በፊት እዚህ ላይ ሌላ ቪዲዮ ሌላ ጊዜ ብሰራ ደስ ይለኛል። ሰዎች ለትዳር ከመግባታቸው በፊት ለትዳር ሬዲ ሲሆኑ መጀመሪያ ማድረግ ያለባቸው ነገር ቴራፒ ጋር ነው መሄድ ያለባቸው። የትዳር አማካሪ ጋር ነው። የትዳር አማካሪም ጋር ስትሄዱ ቼክ ማድረግ ያለባችሁ ነገር ምንድን ነው መሰላችሁ? ቴራፒስት ነው ወይ? ቴራፒስት ጋር ነው መሄድ ያለባችሁ። እኔ የሳይኮሎጂ ባክግራውንድ አለው ወይ? ማስተርሱን በዛ ሰርተዋል ወይ? ክሊኒካል ሳይኮሎጂ ላይ የሰራ ሰው ላይ ነው ትኩረት ማድረግ ያለባችሁ እንጂ ይሄ የትዳር አማካሪ ሁሉ አማካሪ አይደለም። ይሄ ትተገብሩት አይነት ምክሮች አሉ። ይሄኛው ቪዲዮ እንዳይረዝምብኝ ሜቢ በሌላ ቪዲዮ ላይ ከማሳው ከትዝካ ላይ ልሰራላችሁ እችላለሁ። የማይተገበሩ ይሄ አይዲያሊስት የሆኑ ምክሮች አሉ። ይሄ ዝም ብሎ የትዳር አማካሪ ነን የሚሉ ናቸው። ወይራስ ግን ቴራፒ ጋር ሄዱ እስቲ ቁስላችሁን ያገኝላችኋል። ባይዘወይ ቴራፒ ጋር ስትሄዱ ለዚህ መፍትሄው ይሄ ነው፣ ይሄንን አድርግ፣ እንደዚህ አድርግ የሚል ነገር አይደለም የሚሰጣችሁ። እራሳችሁ ችግሩ ላይ ደርሳችሁ የመፍትሄው ባለቤት እንድትሆኑ ጥቆማ ነው የሚሰጧችሁ፣ ዳይሬክሽን ነው የምትሰጧችሁ። እናንተ ግን በራሳችሁ የምትሞክሩ ከሆነ በራሳችሁ መንገድ ስለ ህይወትን የምትቀጥሏት ድግግሞች ነው የሚሆነው። ቴራፒ ግን ዘአዘር ወይ ያሳያችኋል። ከዛ እናንተ ካያችሁበት እይታ ወጣ ብላችሁ እንድትመለከቱ ነው የሚያደርጋችሁ። ስለዚህ ትዳር ውስጥም ያላችሁ ሰዎች፣ ወደ ትዳር ውስጥም ለመግባት ያሰባችሁ ሰዎች፣ እንደገና በፍቺ አፋፍ ላይ ኑሯችሁ ምስቅልቅል የሆነባችሁ ሰዎች፣ ሚስቴ ጨቅጫቃ ናት፣ ባለ ቆንቋና ነው፣ እንደዚህ ነው፣ ፍቅር አይሰጠኝም፣ አትገዛልኝም፣ እንደዚህ የምትኳኳኑ ሰዎች ከበስተጀርባ ቻይልድሁድ ትራውማ አለ፣ የልጅነት ጠባሳ አለ፣ የስሜት ጠባሳ አለ። ያ ስላልታከመ ነው። እሷ ጨቅጫቃ ስለሆነች አይደለም፣ ንዴታም ስለሆነች አይደለም። በነገራችን ላይ ንዴት የሆነ ነገር ነጸብራቅ ነው። የሆነ ነገር ማለት ወይ እናቃለው የሚለው ነገር ነጸብራቅ ነው። አልከበርም፣ ቦታ አይሰጠኝም የሚሉ ምልክቶች ናቸው። አይምሮ የሚሰጣቸውን የሚያስባቸውን ነገሮች የሚገልጽበት መንገድ ነው እንጂ በራሱ አይደለም። ንዴት በራሱ የሚፈጠር ነገር አይደለም። ያንን ነገር ሪፍሌክት እያደረገ ነው አይምሯችሁ ውስጥ የሚፈጠረውን ነገር። ስለዚህ ሁልጊዜ ቴራፒስት ለማንኛውም ሪሌሽንሽፕ ቴራፒስት ባይተወይ ከልጆቻችሁ ጋር ለሚኖራችሁ ልጆቻችሁን ለማሳደግ ጤናማ ልጅ ለማሳደግ ጎቱ ሳይኮሎጂስት ጎቱ ቴራፒስቶችን አናግሩ። ጤናማ ትዳር ለመመስረት ጤናማ ማህበራዊ ህይወት ለማጎልበት ቴራፒስት አናግሩ። ከቴራፒስት ጋር ኮንሰልት አድርጉ። አዘርዋይዝ የራሳችሁንም ህይወት አመሰነቃቅላችሁ
የሌላውንም ሰው ህይወት አመሰረቃቃችሁ ልጆች